نعم عندك يا أخ. تغيير الشيء عن شيء أو إبدال لغيره. رد الشيء من حالة إلى حالة أو إبدال الشيء بغيره. هل تذكر شيئا مثالا على ذلك؟ تسريف الرياح. تسريف الرياح بمعنى ماذا؟ تغييرها وردها من حال إلى حال. واصطلاحا تغيير في بنية الكلمة لغرض لفظي أو معنوي. ما هو الغرض المعنوي؟ من مثلا الغرض المعنوي عند من؟ طيب عندك تغيير المفرد إلى مثنى وإلى ماذا؟ جمع، أو إلى تثنية وإلى جمع. ليلاس من مثلا عندك وتغيير المصدر إلى فعل. ماذا؟ تغيير المصدر إلى فعل وإلى ماذا؟ وإلى وصف. لمثال من مثلا من مثلا عندك محمد علم ميلو وريت تغير ولا يعلم وعلم علم ويعلم ميلو لله من بال الفعل. طيب وصف عالم معلوم علامة وعليم. هو معنى تفلقوبت معناتنا كان ده حال ودليل حال سكاير معنى تفلقوا معنى تحسبوا هي تصريف البلال مكاير معنى تفلقوا. أو سكاير زي وتعالى يتفلقوا معنى ونجي باندتو اندتو كم بولت بابوسو أو እንግዲህ ماذا مبالغة أو وصف ነገር ተፈልጎ ነው ተቀያየረው ወይም ደግሞ የሚቀየረው ማዕናው ታስቦ ሳይሆን እንዲሆነ ማዕናው ትርጉም እንዲሰጥ ያ ታስቦ ሳይሆን ቃሉን ብቻ ቀለል እንዲል እንዳይከብድ ያን ታስቦ የሚሆንበት አጋጣሚ ያለ ያን ዛሬ እናያለን። قال والغرض اللفظي. الغرض ما معنى الغرض؟ ጥቅም ማለት ነው። لفظي ከምን ጋር ተያዘ? ከቃሉ ጋር ተያዘ። هو ما كان لغير معنى هو ما كان لغير معنى أو لغير معنى طارئ على الكلمة. هو ما كان معناته هنا متغير يهونا معناته تغيير متغير يهونا لمن يهونا لغير معنى እንግዲህ ያለ ማዕና ተፈልጎበት ሳይሆን ማዕና ተፈልጎበት ሳይሆን ሲቀየር ለغير معنى ያለ ማዕና ማለት ማዕናው ትርጉም የሆነ መልእክት ያ መልእክቱ ታስቦ ሳይሆን ያ ማዕና ደግሞ ጣሪ ማለት እንደ ድንገት የመጣ ማለት ነው። على الكلمة በአንድ ቃል ላይ እንደ ድንገት የመጣ ያ ማዕናው ታስቦ ሳይሆን ማዕናው ሳይታሰብ መጀመሪያውንም ቃሉን ቀለል እንዲል ክብደት እንዳይኖረው ተብሎ የሚቀየር ማለት ነው። غرض لفظي የሚባለው የغير معنى ያን ማዕናው ሳይታሰብ ማዕናው ለመቀየር ነጠላ የነበረው በሁለት የነበረው ስንት 3 ከዛ በላይ ወይም ደግሞ በወصፍ በምን እንዲያመለክት ያ ማዕናው ታስቦ ሳይሆን ያ ማዕናው ጣሪ የሆነ በከሊማው ላይ ጣሪ ድንገት የመጣ የሆነው ነጠላ የነበረው 2 እንዲሆን 3 እንዲሆን ያ ታስቦበት ሳይሆን ከዛ ውጭ ለሆነ ነገር ቃሉ ብቻ خفة እንዲኖረው ተፈልጎ የሚቀየር ለዛም ተብሎ መቀየር ይቻላል። ተغيير ይደረጋል تصريف ሲደረግ ማለት ነው። طيب ማዕናው ታስቦ ሳይሆን ጥቅሙ ማዕናውን ለመቀየር ሳይሆን ለምን ተብሎ እንዲህ አለ قال وانما لغرض اخر ማለት ምን ማለት ነበር? ሌላ ማዕና ማለት ነው። لغرض ጥቅም يعني لغرض اخر ማለት ሌላ ጥቅም ከማዕና ጋር ተያያዥነት ላለው ሳይሆን ሌላ ጥቅም ተብሎ ይቀየራል። ያ ጥቅም ደግሞ
ወደ ቃሉ የሚመለስ ሳይሆን ማዛ ወደ ማዕናው የሚመለስ ሳይሆን ወደ ምን የሚመለስ ማለት ነው ወደ ቃሉ የሚመለስ እንዲህ አለ يرجع الى الله የሚመለስ የሆነ ለምን ተቀየረ ፋይዳው ምንድነው ምን ተፈልጎበት ነው ብላ ስትል ይሄ የሚመለስ ወዴት ይመለሳል يرجع الى الله ወደ ምን ወደ ቃሉ ማለት ነው እንግዲህ ለቃሉን ቀለል ለማድረግ እንዳይከብድ ያነስቡበት ነው የቀየሩት እንጂ ነጠላ የነበረው ሁለት የነበረው ብዙ አው ነገራን ማዕና ያለው ሳይሆን ፋይዳው ጥቅም ወዴት የሚመለስ ማለት ነው የተቀየረበት ፋይዳ ጥቅም ወዴት የሚመለስ ወደ ቃሉ ማለት ነው እዛ ብቻ ያጠራ የተቀየረበት ፋይዳ ወደ ምን ወደ ቃሉ ብቻ ሌላ ማዕና መልእክት ለማስተላለፍ ሌላ መልእክት ያዘለ ሳይሆን ብቻ ወደ ቃሉ የሚመለስ ለሆነ ጥቅም ምን ሊሆን ይችላል ይቀየራል ይሄ ደግሞ ስታይ ቃሉን ብቻ በማየት የመቀየሩ ፋይዳ ተመሩ ቃሉን ቀለል ለማድረግ ነው ለዛ ተብሎ ይቀየራል ብሎ ሲባል አባው ሰርፍ የተወሰነ አይተናል ለምሳሌ ምን ላይ መድኸል ላይ አይተናል ከቃሉ ጋር የተያያዘ ምን ማለት ነው መቀያየር አይተናል ለምሳሌ የተኛው ሊገልጸው ነው ራሱ የተኛው ከቃሉ ጋር የተያያዘ ማዕና ታስቦ ሳይሆን ምን ይመስላል ቃል እንዲህ አለ ቃላ ወይድخሉ እንዲህስ ብለን ስንል ቃሉ ብቻ ታስቦ ማዕናው ሳይሆን የመቀየሩ ፋይዳ ከማዕና ጋር የተያያዘ ሳይሆን ከቃል ጋር የተያያዘ ብለን ያልነው ይሄ ነገር ይገባል ይካተታል ምንስ ይካተታል في ابواب ብዙ ባቦች ላይ ይሄ ይገባል ብዙ ባቦች ላይ ይከሰታል ማለት ነው ምን ብቻ ታስቦ ቃሉ ብቻ ታስቦ ምን መሆኑ መቀየሩ ብዙ ባቦች ላይ ይካተታል ይሄ ነገር ይገባል እነዛ ባቦች ታቲ ኢንሻአላህ ወደፊት የሚመጡ የሆነ ምን ጠቅሳቸው والله سبحانه وتعالى ፍቃድ ለምሳሌ ከቾካል ቃል ቆይ ምን ይመስላል አሁን ይነገረኝ ሐበቲ ወለዲክ እንዳለው ሰውየው ማለት ነው የከሳታ ቁታላችሁ አይደል ታቁታላችሁ ያው አርዲ ለነገር ሆነ ከደርስ ውጭ እንዳይሆን ከደርስ በኋላ ኢንሻአላህ طيب منها ከነዚህ ወደፊት ከሚመጡ አብዋቦች አው ይሄ ተግይር ለምን ተብሎ ለፍዙ ተብሎ መቀየር እንግዲህ ለዛ ተብሎ የሚቀየሩ ምን ይመስላል ከነዛ አብዋቦች አንደኛው ኢብዳል ሙራጃ አድርግ እንግዲህ አሁን ነው ተመለሰ ወዴት ኢብዳል ያሳልፈናል ሙቃበላ والقلب والنقل والحذف والادغام እነዚህ ሁሉ አብዋቦች ያሳልፈናቸዋል ይሄ ሁሉ መቀየር ነገር አለው የለውም እዛ ቦታ ላይ ተቀይሯል ወይማ نقل الحركه وإما ماذا حذف الحركه او حذف ماذا الحرف او ነገሮች ተቀይሯል او ادغام او كذا ይሄ ሁሉ ተغيير ተከሰተው ምን ተፈልጎ አይደለም ማዕና ተፈልጎ አይደለም ጥቅሙ የሆነ ማዕና ሊተወቀም ሊያመላክት ተፈልጎ አይደለም ፋይዳው ለምን ተብሎ ነው غرض ምን ነበር لفظ ከለብዙ ጋር ተያዘ ነው ከቃሉ ጋር ተያዘ ነው ቃሉ ቀለል እንዲል እንዳይከብድ خفه እንዲኖረው ያታስቡ ነው طيب مثال ذلك عند مثال كاين شد يميلون الزموت ላይ ታችሁታል شد يميلው فانهم قالوا اي صرفيون يزي صرف يزي ماذا تمرت الظرف ባለሙያ የሆኑት እንዲያሉ قالوا እንዲያሉ اصلها شد የነበረው اصله شدد ነበራል ያው ተወስዋን ነው እንጂ እንደዛ ነበር እሱ አይዮ يعني ادغام ከመሆኑ በፊት የነበረው ሸዳደ ሳይሆን ምን ነበር ሱኩን አድርገው አንደኛው ማኔ መጀመሪያው እንዳል ሱኩን አድርገው ሸድ ዳ ነበር ያው እንጂ ሁለት ሐረካ ምን ሳይደረግ ሐረካው ሳይነሳ ምን አይሆንም አይጨፈልቅም ግን ተወስዋን ይተቀሙታል ችግር የለውም ከዛ አኳያ ነው እንጂ ሐረካው ተነስቶ ከዛ ነው የተጨፈለቀው قال እንደዛ ነበር አስሉ فحصل تكسته من تكسته فيها شدد بالكو قال لاي من تكسته تغيير تكسته شدد ينبرون من الك شد الك تغير لمن لغرضين لا تقم تبلو يا تقم دمو يرجعوا مملس يلاو ወደ ቃሉ መመለስ በሁለት በሶስት እንዲጠቀም ወይ ሙባለጋ ይሁን ነገር እንዲያስጠቅም እኮ አይደለም
ይሄ ነገር ምንም የለም ተጨማሪ ያመጣው ማዕና የለም ተጨማሪውን ያስጠቀመን ነገር የለም ፋይዳው ቢኖር ወዴት ነው የሚመለሰው ፋይዳው ወደ ቃሉ ነው የሚመለሰው طيب እንዴት ነበር የተቀየረው قال حيث أضغمت الدال الأولى في الثانية ماذا በተጨፈለቀች ጊዜ የመጀመሪያው ዳል በሁለተኛው ዳል ላይ ልክ ሲጨፈለቅ فصارت حين ماذا حيث ميلو حين ማለት ትችላል እዚህ ላይ حين أضغمت ተጨፈለቀች ጊዜ الدال الأولى ظرف ያድርጋት ማለት ነው የመጀመሪያው ዳል في الثانية ሁለተኛው ዳል ልክ ሲጨፈለቅ فصارت የዛን ሰዓት ምን ሆነች የዛን ጊዜ ምን ሆነ ሸደ ሆነ فأنت ترى أنت እዚህ ቦታ ላይ ትመለከታለህ ታያለህ أن هذا التغيير ይህ መቀየር لم يضيف ያስጠጋልና የጨመረልን ነገር የለም እንደ ሲቀየር ሸደደ የነበረው ሸደ ብላ ስትል لم يضيف ማለት ተጨማሪ ያስጠጋልን ነገር የለም ያስጠጋ የጨመረ ነገር የለም الكلمة شد ለሚለው ቃል ወይም ሸደደ ለሚለው ቃል የጨመረለት ነገር የለም ማዕነን ማዕነን ትርጉም ተጨማሪ የጨመረ ነገር የለም لم يكن موجودا መጀመሪያ የነበረ شدد ብለህ ስትል የነበረ شد ብለህ ስትል የተጨመረ ምን የለም ማዕና የለም في الاصل ላይ የነበረ ማዕና መጀመሪያ አዲስ ማዕና የመጣ ነገር የለም وانما حصل التغيير طيب الشيء لم تغير معنى كليله يعني فائده لم تغير بلها بتل የተቀየረበት ምክንያቱ ለغرضين ለተቀምነው አሁንም ተቀማለው እንላለን ያ غرض ምንድነው ብለህ በጠይቀኝ ምንድነው አለ قال تخفيف النطق على اللسان ቀለል እንዲል መናገር በመላስ ስትናገረው ቀለል እንዲል እኔ እንደው የሚቀለኝ ሸደደ ቢል ይሄ ነው የሚቀለኝ እንደው ምን ከማለት ሸደ ከማለት እንደው ሸደደ ብሎ ይሄ ቀለኛል ሊል ይችላል እኛ ምን ነው ደግሞ መለኪያው ያንተ ምን አይደለም ምን ይላል ያንተ ምን አይደለም መለኪያው እንግዲህ ላንተ ቀለለ ከበደ ያንተ ሚዛን ያንተ አይደለም በአረቦች ዘውቅ ሰሊም ያላቸው ህዛቆች ያስቀመጡት ይሄ ምን አለ ብሏል ስቀልነት አለው ምን ማለት ስቀልነት አለው ሸደደ ማለት ስቀልነት አለው ቀለል እንዲል ብሎ ምን ያደረጉት ጨፈለቁትና ምን አሉ شد አሉ እንግዲህ ተክፊፍ ተፈልጎ ማለት ነው مثال آخر ሌላ ምሳሌ ካየን አሁን ይሄ ادغام ላይ እዛም ውስጥ ይገባል ለሚሉ ምሳሌ ነው ሌላ ምሳሌ ያመጣልን ነው مثال آخر ሌላ ምሳሌ قال የሚለው اصلها قوال ነበረ قوال طيب فتجد ታገኛለህ أن مدلول قال هو مدلول قوال فتجد ታገኛለህ أن مدلول ማለት የሚያመላክትበት የሚጠቅምበት قال የሚጠቅመው ነገር هو مدلول قوال ብለህ ያልከው ቃል او قوال ብለህ ስትል ጊዜ ያ قوال ያልከው ቃል በሚጠቅመው ነገር ባመላከተው ነገር በሱ በራሱ ነው ምን የሚያደርገው የሚያመላክተው ምን ያመጣ ማለት ነው ሌላ ማዕና ተጨማሪ ሆነ ማዕና ያመጣው ነገር የለም قال ብለህ ስትል አስሉ قوال ነበረ አስሉ ላይ قوال ብለህ ስትል ጊዜ የነበረን ማዕና ተጨማሪ ማዕና ይዟል መጣ ምን ብለህ ስትል قال ብለህ ስትል የለም شوف فتجد ታገኛለህ أن مدلول قال ما معنى مدلول قال ያልከው ቃል ምን ያደርገው የሚያመላክትበት ነገር هو مدلول قوال ما معنى مدلول قوال ስትል ጊዜ የሚያመላክተው ነው ሌላ ነገር የለም ምሳሌም እንደገና ተጨማሪ ምሳሌ እንዲህ አለ كما ماذا كما أن دلالة شد هي دلالة شدد لك እንደሆነ ሁሉ ምን እንደሆነ ان دلالة شد بلا ያልከው እንግዲህ شد የምትለው ከሊማ ቃል የምታመላክተው የሷ ማመላከቷ ይሄ دلالة شدد ማን ያመላክተው ነው شدد የሚያመላክተው ነው شدد ብላ ስትል ጊዜ ሳይጨፈለቅ በፊት ማለት ነው እሱ ያመላክተውን ማዕና ነው شد ብላ ስትልም ሲጨፈለቅም ያመላክተው ተጨማሪ ያመጣው ነገር የለም አው መጀመሪያ እሱ ላይ የነበረው ማዕና ነው አዲስ ነገር የለም ማለት فلم يحصل التغيير الزبوت ላይ አልተገኘም ተغيሩ መቀየር የሚባለው ነገር አልተገኘም ለምን ተብሎ لغرض معنوي ለምን ተብሎ ከማዕና ጋር ተያያዥነት ላለው ጥቅም አይደለም ከማዕና ጋር ተያያዥነት ላለው ጥቅም ተብሎ አይደለም كما تقدم لك እንዳሳለፍ ነው في رجال وعلامه
በሚለው ቦታ ላይ ወዓላም ሪጃል ዓላም ዓላማ ብለን ባሳለፍነው ቦታ ዓላም ብለን ባሳለፈው ቦታ ላይ ልክ እንዳሳለፍነው አሁን ሪጃል ብለህ ስትል እዚህ ላይ ሲቀየር እዛ ላይ ምኑ ላይ ሪጃል ብለህ ስትል ሲቀየር ለغرض لفظي ብሎ አይደለም ከቃል ጋር ለተያያዘ ምን አይደለም ማዕና እንትን አይደለም ጥቅም አይደለም እዛ ላይ ግን ከምን ጋር ከተያያዘን ተያያዥነት ላለው ማንተ غرض ጥቅም ነው ከማዕና ጋር ለምሳሌ ሪጃል ብለህ ስትል ነጠላው ምን ነበረ ረጁል ነበረ ረጁልና ሪጃል አንድ ነው እንዴ አዲስ ይዞ የመጣው ማዕና የለም አለ አንድ ወንድና ግን ብዙ ወንዶች ማለት ነው ዓላም የሚለው ደግሞ العلم ብለህ ስትል ወይ ዓሊም ብለህ ስትል ያዕለም ብለህ ስትል እዛ ጊዜ በዛን ሰዓት ያለው ማዕናና ዓላም ብለህ ስትል ጊዜ ያለው ማዕና አንድ ነው እንዴ አይደለም ሙባለጋ አለው ዚያዳ አለው ይሄ ምን ይባላል ለغرض ማለት ለغرض ማዕናዊ እዛ ቦታ ልክ እንዳሳለፍ ነው ግን እዚህ ቦታ ላይ ሸደና ሸደደ ቃልና قول ላይ ምን የለም ማለት ነው غرض ማዕናዊ ከማዕና ጋር ተያዘ ይሆን ምን የለም ጥቅም የለም ያገኘነው ጥቅም የለም ነገር ግን ይሄ ጥቅሙ ለغرض ማለት ለውዝ ከቃሉ ጋር ተያዘ እንዳይከብድ ቀለል እንዲል ያታስበው ተፈልጎበት ነው قال فلم يحصل التغيير لغرض معنوي كما تقدم لكن እንዳሳለፍነው في رجال وعلام እዛ ቦታ ልክ እንዳሳለፍነው ከማዕና ጋር ተያያዥነት ላለው ጥቅም አይደለም ለምን ተብሎ ለምን ከምን ጋር ላለው ጥቅም ነው የሚለው ነገር ሊገልጸው ነው ራሱ وشبههما እነሱን መሰል በሆኑት ማና ሪጃልና ዓላም መሰል የሆኑ ተሳልፈናል እንግዲህ እንደዛ አይነት ላለው ማዕና አይደለም ታለምን ተብሎ ነው በል الغرض በልዶ ጥቅሙ ሆነ እዚህ ቦታ ላይ ለፍዚዩን ላ غيሩ ለፍዚዩን ምን ብቻ ነው ከቃል ጋር ተያያዥነት ላለው ብቻ ነው ላ غيሩ ከዛ ውጭ ሌላ ማዕና የለውም አው ሌላ غرض ጥቅም የለውም ቃሉ خف ማለ ተخفيف እንዲሆን ቀለል እንዲል ነው ያታስቡ ነው አለ ወደ አስሉ እንመለስና ታሪፉ ምን ነበር ያለን ከላይ ተግሂሩን صرف ማለት ነበር ተግሂሩን መሆን መቀያየር ያው መቀየሩ ነው في بنيه الكلمه يعني كلمه بنيه ማለት بنيه ምን ነበር ሲጋዋ መቀያየር ሲቀየር ለምን ተብሎ ለغرض معنوي ምን ይመስላል ቃልን ማለት ሳይሆን رجل ምን ማለት رجلان رجال እንደማለት ነው ماذا العلم ميلو من معنى المثالي علامه وعليم علم يعلم اندي معنى مقاير هي كم جاء تهازنه هي كمعنى جاء تهازنه ليه دمو او لفظيه لكقال جاء تهاجነት ላለው አዲስ ሆነ ያመጣው ማዕና ትርጉም ባይኖርም ማለት ነው ከቃሉ ጋር ተያዘ ለሆነ ምን ተብሎ غرض ጥቅም ተብሎ ምን ይሆናል ይቀያየራል ለምሳሌ ምን ይመስላል ادغام ይመስላል ምን ይመስላል ሸደ የነበረው እሱ ምን ነበረ ሸደደ አው ሸደ ብለህ ስትል ይመጣ አዲስ ማዕና የለም እንደገና ደግሞ قول የነበረው ምን ስትል قال ስትል ተቀይሯል እንግዲህ ሲቀየር የመጣ አዲስ ምን የለውም ማዕና የለውም መድሉል قال هو مدلول ماذا قول ነው እንግዲህ الغرض በዚህ ቦታ ላይ غرض ጥቅሙ ምንድነው ለፍظ ብቻ ነው አለ هذا هو التصريف بالمعنى العملي هذا ብሎ ማለት ታሪፉን ገለጻውን ያሳለፍኩል የሆነው ይሄ ተስሪፍ صرف ብለን ያልነው هذا هو التصريف تصريف የሚባለው ይሄ ነው ያሳለፍኩል ታሪፉን ገለጻውን ያሳለፍኩል ይሄ ነው ተስሪፍ ብሎ ማለት او صرف የሚባለው ይሄ ነው በየትኛው ማዕና አይተን بالمعنى العملي ከዓመል ጋር ተያያዥነት ባለው ማዕና ማለት ነው ሹፋውን ሁለት አይነት ማዕና ነው ያለው تصريف ማለት ማዕና ምን አለው ማዕና عملي ومعنى ماذا علمي ይሄ ነው አትርሱ ያዙ ለብቻው ታሪፍ ሲደረግም በሁለት አይነት ነው ታሪፍ የሚደረገው ታሪፉ አንደኛው ምንድነው ماذا تعرف ماذا بالمعنى ماذا العملي ከስራ ጋር ዛውታ ለሚሰራው ነገር አለ መስራት ማለት ሐረካውን እንሰት ሌላ ሐረካ መስራት እንደገና ሐረካውን መጣል ወይም ደግሞ ፊደሉን መጣል ወይ ሐረካውን መጣል ወይ መጨፍለቅ ወይ ማለት መቀየር ይሄ ሁላ ምንድነው ስራ ነው ከምን ጋር ተያያዘ ማለት ነው ከስራ ጋር የተያያዘ ማለት ነው አይ ከስራ ጋር ብቻ ሳይሆን ከምን ጋር ተያያዥነት ያለው ማለት እንደገና ከምን ጋር ከዕልም ጋር ማወቅ
አስሉ ይሄ ነበር ከዚህ ነው የተወሰደው ከዚህ ነው የተቀለጠው አንተ ምን የምታደርገው ነገር የለም እዛ ቦታ ላይ የምትሰራው ነገር የለም ይሄ አስሉ ነው ይሄ ዛኢድ ነው ይሄ ተጨማሪ ነው መጀመሪያው እንዲህ ነበር ብለህ እንደገና ሌላ ታሪፍ አለው ሁለተኛ ታሪፍ ማለት ነው شوفوا ሁለተኛ ታሪፍ ልንይዝ ነው እስካሁን ያሳለፍነው ታሪፍ የትኛው ታሪፍ ነበር ከምን ጋር ተያያዥነት ላለው ከስራ ጋር ማለት አንተ ከምትሰራው ስራ መጣል መጨመር መጨፈለቅ ማድረግ ቀልብ ድጋም ምናምን ከስራ ጋር ከሌላ ነገር ደግሞ ተያያዥነት ያለው ታሪፍ መገለጫ አለው ተስሪፍ የሚባለው ማለት ነው ያን ይገልጽልን ነው እስካሁን ያሳለፍኩልህ ታሪፍ وهذا هو التصريف بالمعنى العملي كعمل كسرا ጋር ተያያዥነት ባለው معنى አይተነው ከስራ ጋር ተያያዥነት ያለው መገለጫው በሱ አይተነው ተስሪፍ የሚባለው ይሄ ነው ምን የሚለው ማለት ነው هو تغيير في بنية الكلمة لغرض ماذا لفظي أو ماذا مع المعنوي أو مع لفظي وأما التصريف عندنا ሁለተኛው تصريف የሚባለው بالمعنى العلمي كعلم ጋር ተያያዥነት ባለው ከዕልም ጋር ተያያዥነት ባለው معنى ሲገለጽ ምን ብለን ነው የምንገልጸው እንዲህ እንላለን فهو العلم صرف ማለት علم ነው ትላለህ ማወቅ ምን ማወቅ ያው ከዕልም ጋር ተያያዥነት አለው ብለናል ከዓመል ጋር አይደለም وهو العلم ማወቅ ብቻ ማለት ነው ምን ታውቃለህ بأحكام بنية الكلمة بما لحروفها من أصالة وزيادة وصحة وإعلال وشبه ذلك فهو العلم ماوك أحكام ماوك يالات الحكم ماوك يمان حكم ماوك بنية الكلمة أي صيغ الكلمة يعني بتشنكال صيغوان حكم ماوك أبا بالالات زيبي اللات يزيبيون حكم ماوك طيب من يتحكم اللات حكم من يدم يسوى راسو قلصوا بما لحروفها من أصالة لذا صيغة زيبي بلنلالنو ويما أبا بلنلالنو لسو يعلون فدل يعني لفدلو يعلون نجر ما بما لحروفها لفدلوا يعلون أو زيبي وانرن صيغة وانرن يا صيغة يا زو من الله حروف الله እነዛ حروفዎችን ለحروفዎች ያላቸውን ታውቃለህ ምን ያላቸው ምን አሳለቴን አስሊ መሆናቸውን ወዚያዳ እንደገና ምን ተጨማሪ መሆኑን ይሄን ለይተማውቅ ግልጽ ነው አይደል ብንያው አለ ለምሳሌ ቃለ እንበል قول بل علم بل علم بل እነዛ ሲያጎች አሉ ሲያጎች ላይ እነዛ ሲያጎች የተገነቡበት የሆነ ምን አለ حروفዎች አሉ ፊደሎች አሉ የነዛን ፊደሎች ምናቸውን ማወቅ አሳላማት መተፈለገበት ምንድነው አስሊ መሆኑን ይሄ አስሊ ነው ትላለህ ሌላኛው ደግሞ ምንድነው ትላለህ ዛኢር ነው ትላለህ አንተ የሰራው ስራ ለዚህ ቦታ ላይ ከማወቁጭ ይሄ አስሊ ነው ይሄን ዛኢር ነው ብለህ ከማለት ውጭ የሰራው ስራ አለ የጣልከው ያነሳው ነገር አለ የለም خلاص ማወቅ ብቻ ነው እንግዲህ ይሄን ለይታ ማወቅ አስሊ የሆነ ፊደሎቹን ያ ሲያግ ወይም ያቺ ብንያ የተገነባችበት የሆነን ፊደል የፊደሉን አስሊ መሆኑንና ዛኢድ መሆኑን ለይታ ማወቅ አንድ በለኝ ሌላ ደግሞ ወሲሐተን ጤነኛ መሆኑ በሽተኛ ማለት እንደ ሌላ ማዕና እንደተረዱት ይመጣ ነው ሲሐ ማለት ተፈለገበት ኢላል የልገባው ማለት ነው ኢላል የልገባው ብሎ ማለት እጅ ያልተከተተበት ማለት ነው እጅ ያልተከተተበት ማለት እንደገና ምን ማለት ነው እንግዲህ አስሉ የተነካ ማለት ነው ባቀማመጡ ላይ መጀመሪያ አረቦች ባስቀመጡት ሐል ላይ ምን ሆነ የተነካ ሌላ ቦታ ያሳለፋችሁ አይደለም ኢላ ማለት ከምን ይጠራ ማለት አይደለም እዚህ ላይ ከሐርፍ ኢላ ይጠራ ማለት አይደለም የተቀየረ የተነካ ማለት ነው እንደገና ደግሞ ወኢዕላልን ኢዕላሉል ማወቅ ኢዕላል ማለት ምን የሆነ ማለት ነው ተገባበት ቀጠለበት ምን የሆነ ማለት ነው የተቀየረ ምን የተቀየረ አስል ወضع አስር አረቦች ባስቀመጡት ሐል ላይ ዝም ብለው የተቀየረ ማለት ነው የተቀየረ
ያን ነገር ለይተህ ማወቅ ማለት ነው وشبه ذلك ይሄን መሰሉ ነገራቶች ማለት ይሄን ብቻ ሳይሆን ይሄን ነገር የሚመስሉ አስሊ መሆኑ ኢዕላን እንደገባበት ያን ለይተህ ስታቅ ማወቅ ብቻ ሲሆን ይሄ ምን ይባላል تصريف ماذا بالمعنى ماذا العلمي ማወቅ تصريفን ማወቅ ቤተኛው ማዕና ከዕልም ጋር ተያያዥነት አለው ይሄ እጅ ገብቶበታል ይሄ እጅ ያልገባበትም ለምሳሌ ማለት ነው ይሄ አስል ወضع ላይ ያለው አልተነካም ይሄ ወضع ተቀይሯል ይሄ ዛይር ነው ይሄ ምንድነው አስሊ ነው ያን ነገር ለይታ ማወቅ ይሄ ምን ይባላል تصريف بالمعنى ماذا بالمعنى العلمي እሺ መመለስልኝ ይፈልጋል አዲስ ስለሆነ ይሄ መጀመሪያው አዲስ አይደለም አሳልፈናል ይሄ አዲስ ሆነ ከእንትናችን ና ድብን ከፈር ግን አይደል አብሽ ብዙ ሰው አይደለም ያለው ግን ምን ማለት ነው التصريف بالمعنى العلمي ማቀየር ማለት ነው تصريف የሚባለው ነገር እንግዲህ ቤተኛው ምን አይተነው بالمعنى العلمي ከዕልም ጋውን ከማወቅ ጋር ተያያዥነት ባለው ስለሱምነት ከማወቅ ጋር ተያያዥነት ያለው ማዕና በዛ ማዕና አይተነው ምን ይመስላል እንግዲህ ማወቅ ምንን ማወቅ ያንድችን ቃል ያኔ ሲጋ ማለት ነው የብንያዋን ሲጋዋን ምን ማወቅ ፊደሎች ያዙትን ነገር ማወቅ ምንነቱን ማወቅ አስሊ መሆኑ ወይ ምን መሆኑ زائد መሆኑ ማወቅ አንድ ወይ እንደገና ሲሃ መሆኑ ሲሃ ማለት ሲሃ ጤነኛ የተጨመረት ያው እጅ ያልገባበት ማለት ችግር የለውም ወይ ኢላል ደግሞ ምን ስትል የተጨመረበት የተቀየረ አስል ወضع ምን ሆነ የተቀየረ ይሄን ነገር ለይቶ ማወቁ ምን ይባላል تصريف بالمعنى ماذا بالمعنى العلمي عبد الرحمن واضح ايوه الله يبارك فيك قال فهو العلم دغمو عليه من معناتنا فهو العلم وصوم معوك من المعوك باحكام ما الاحكام انا احكام مرت حلال حرام ما ترلم بارك الله فيكم نقول زي وتلا حلال حرام احكام يعلم ليه الادم راسه حلال حرام هكا احكام له مال الصرف من لنا احكام حكم راسنا شراسات ناس حكم فرد لنا ሲፈርዱ የዛይር ነው የምንድነው ማለት አስሊ ነው ማዛ صحة ነው صحيح ነው ማዛ ኢዕትራል ገብቶታል ብለው ሲሉ ያስቀመጡት የሆነ حكم አለ ያን حكم ለይታ ማወቅ احكامون ستاك የምን احكام بنية الكلمة ما معنى بنية الكلمة يا محمد صيغة الكلمة ያንድችን كلمة صيغዋን የصيغዋን احكام ማወቅ የصيغዋን ያባባሉን የዘይቤውን ምኑ ማወቅ احكامون ማወቅ طيب من علات بما لحروفها ما معنى بما لحروفها ያቺ ቃል ያዘችውን ምን ማለት ነው የፊደሉን احكام እንበልና ቃላ ስንት ፊደል ይዟል 3 ፊደል ይዟል ስለዚህ እነዚህ ፊደሎችን ምን ማወቅ ማለት ነው احكام ማወቅ እንደ ለምሳሌ ማለት ነው ፊደሎችን የነዚህ ሶስቱን ፊደሎች احكام ማወቅ من احكام ለምሳሌ ምን የተحكام ይወራቸዋል من اصاله ما معنى من اصاله اصلي መሆን እዚህ ላይ ሶስቱ መስሊ ናቸው ይሄን ለይተህ ስታቅ حكم አውቃል ማለት ነው حكم አንድ ሌላ ደግሞ ምን አለ ወዚያዳ ما معنى زياده ጭማሪ ያለው የለውም زائد ያለው የለውም ለይተህ ስታቅ وصحه ምን መሆኑ እንግዲህ የተነካ ስለወضع ላይ አለ ወይ የለም ወይ ኢዕላል ደግሞ ምን መሆን ተቀየረ ስለወضع ተቀየረ የሚለው ነገር ለይተህ ማወቅ ይሄ ምን ይባላል التصريف بالمعنى ماذا بالمعنى العلمي سوني قلت له ነው والمراد يتفلقوا بالصحة الزلا صحة ሲባል ሙዕተል ያልሆነ ማለት እኮ አይደለም ብሎ ሊገልጽልህ ነው የተፈለገበት صحነቱን ማወቅ ብሎ ማለት صحيح መሆኑን ማወቅ ብሎ ማለት إقرار الحروف صحነቱ ማለት መቼ ነው ጤነኛ የሚሆነው ብለህ ካልክ إقرار الحروف ፊደሎችን ማረጋገጥ ማጽናት አለመንካት ማለት ነው حرف ነው የሚለው طيب إقرار الحرف حرفون ማድረግ حرفون ማጽናት ማረጋገጥ እንዳለ መተው ማለት ነው على وضعه أي على وضعه الأصلي أصلي በሆነው ከአረቦች በተሰማው መልኩ በዛ ወضع በዛ አቀማመጥ ላይ ሳይቀየር ያንን ማድረግ መተው ምን ይባላል ይሄ
ምን ይባላል صحة ይባላል ወይ صحيح ይባላል ሳይነካ ሲቀር ማለት ነው إقرار الحرف يعني الحرف متى على مكير على وضعه باقامطو لا يا اقامطو يتኛው አቀማመጥ الاصلي የሆነ اصلي ማለት ከአረቦች በተሰማ መልኩ በዛ መልኩ መተው አለመንካቱ ያ ነገር ምን ይባላል صحة ይባላል ለምሳሌ ካየ ከሊያ ያን ይመስላል ምን ላይ في بياض وابيض بلا ستل بياض بلا ستل ምን አለ እዚህ ላይ ያ አለ بياض አሁን እዚህ ላይ ኢዕላል ገባው እንዴ ያልተቀየረም እኮ የተሐረክ ያምለው ተባለም ወፍታህ ما قبل بلا ወደ አለፈ አልቀየርከው ወይላ ኢላ ተብሎ የተቀየረ ነገር የለም يعني ما ያደረከው اقرار አደረግና ፊደሉን ተውለው በምኑ ላይ ተውለው على وضعه الاصلي بياض የሚለው እንደገና ደግሞ ምን ያልከው وابيض ያልከው እዛም ላይ ያለችው ያ ይሄን መተው ይሄ صحة ይባላል والواو እንደገና ዋውን መተው اقرار الواو كالياء أو وكالواو عند واو مثلاً في سواد بلا ستر جزء يالله واو وأسود بلا ستر جزء يالله واو يا واو التنكم من التنكم نجار اللهم أصل الوضع لا إن دال لنو سينك سكر من يبالله من يبالله صحيح يبالل أو صحة نتعلم يبالل الجنة كوم يبالل إنجلي هي اللي يتوماوك والمراد بالإعلان إعلان سبال الزبوت لا يتفلقوا إعلان سبال الزبوت لا يتفلقوا تغيير مكير الحرف فدل مكير كم المكير عوضه الأصلي أصلي كونه مسارته كونه عربوش كاس كمطوط أكمامط لاي من مدرك مكير فدلون أصل الوضع لا يسكمت جزء كنبر وحال ستكيروا وده من تكيروا على المثال قال كقلب الياء ياوان مكير مثلا ألفا وده من مكير ألف ياون وده يا ألف ما ياون وده من وده ألف مكير من لا في باع وكال بلا ستر جزء ما عرفنا إذ أصلهما لأن أصلهما الذي هو التاتشو ما أصلاتشو من نبرة بيع وكيل نبرة أو سنك عنده على الأصل بمتو بيع وكيل بيون من يبان عليه هي بنير صحة يبان من سيون كالتنك من سينك تركه ماذا إقراره على وضعه الأصلي كون من يبان عليه صحة يبان لمثال كيل بيع أو إعلان قبومه ነገር ግን ምን ስትል ካለ ብላ ስትል ባዓ ብላ ስትል ምን ሆነ ማለት ነው እጅ ገብቶበታልና ምን አይባልም صحة ሳይሆን የሚባለው ምንድነው የሚባለው ኢዕላል ገብቶታል ይባላል ተቀይሯል ያን የተፈለገው እንጂ حروف العلة ያለበት حروف العلة የሌለበት አይደለም ማለት ነው وكذلك وقلب الواو واو مكير الفا ولا الف مكير في قال بلا ستر جزء أصل من نبر إذا أصله ماذا؟ قال نبر كما تقدم ليلة والمراد ببنية الكلمة بنية الكلمة سبا يتفلقبت كلا تعرف لا ولدتم تعرف لا من بلو النبرة من جمبراه تغيير من بلو النبر في بنية الكلمة بلو النبر الزمن دم من هنا هو العلم بأحكام بنية الكلمة ولدتم لا بنية من ونجر أسكمت أقول النبر ما معنى البنية والمراد يتفلقوا ببنية الكلمة بلو سرق يتفلقبت ووزنها وصيغتها وزن الكلمة يبالا يزيش كلمة وزنها ميزانها يبالا وصيغتها صيغة يبالا عند ذا سيبا يتفلقبت أي هيئتها مالتنا يكلمة من مالتنا هيئة هنا يتاوى قلصتها مالتنا يكلمة قلصتها عند مالتنا التي ياتي يمكن أميمتش أن يشاركها للجارات أميمتش ميتشان يشاركها فيها مالت بمنو لا للجارات بمنو لا للجارات بوزنو ميهون እንደገና በصيغاو ሚሆን እንደገና ደግሞ ላይ ለምን ተጠቅሶልናል ቢኒያም ላይ ቢሆን صيغاውም ላይ ሊጋራት ይችላል غيرها وما غيرها ከሷ ውጭ ሌላም ቃል ይጋራታል ገጽታው ይመስላል እንጂ የሷ ያዘችው ገጽታ ማን ሊይዘው ይችላል ማለት ነው ሌላም ሊይዘው ይችላል ሌላውም ቃል ሊይዘው ይችላል
ብንያ ማለት ይሄ ነው ደግመዋለሁ والمراد የተፈለገበት ببنية الكلمة ሲባል የተፈለገበት وزنها ያንች كلمة ወዝኗም ተብሎ ሲባል صيغتها ሲባልም የተፈለገበት هيئتها የከሊማው هيئة ነው የሚፈለግበት የሚታሰብበት التي ያቺ هيئة ገጽታ يمكن ሚመች أي يشاركها ሊጋራት فيها በዛ هيئة ላይ ማን ሊጋራት غيرها ሌላም ፍደል ሊጋራት أو ሌላ ቃል ሊጋራት የሚመች በሆነው ያን هيئة ነው ተፈልጎበት ነው هيئة ገጽታ ተፈልጎበት ነው ምን ለማለት ፈልጎ ነው ለምሳሌ ይገልጸው ነው قال وهي عدد حروفها هيئة የሚባለው ይሄ ነው هيئة የተባለው የከሊማው ገጽታ ብሎ ሲባል ምንድነው የተፈለገው وهي عدد حروفها የፊደሎቿ ቁጥር ለምሳሌ ስንት ሊሆን ይችላል 3 ሊሆን ይችላል ያ 3 ፊደል መሆኑ በዛች ቃል ብቻ የተገደበ ነው እንዴ ከሷ ውጭ ሌላ 3 በ3 ፊደል ተገንብቶ ይመጣ ቃል የለም እንዴ አንድ ቀበሌ ነው ያለው ማለሱ ብቻ አይገደብም ለምሳሌ قواله بلا ስትል ለምን በላ ነصر እንበል ስንት ፊደል ነው ይሄ እንደዛ 3 ፊደል ይዘው የሚመጡ ብዙ ቃላቶች አሉ ግን 3 ፊደል በመሆኑ ላይ ገጽታው 3 ፊደል በመሆኑ ላይ የሰው هيئة 3 ፊደል ነው ሌላም ቃል ምን ሊሆን ይችላል ሊጋራት ይችላል هيئة ላይ ማለት ነው قال وهي عدد حروفها የፊደሎቿ ቁጥር المرتبه ማለት ቀደም ተከተሉን ጠብቆ የመጣ ፊደል ማለት ነው ቀደም ተከተሉን ጠብቆ የሚመጣ እንደገና ماذا وحركاتها عدد ብሎ وهي عدد ብሎ የለም እንግዲህ وهي ماذا حركاتها عطف አድርገው حركاتها اي حركات ماذا የዛ ቃል ያዘችው የፊደሎች ማዛ ምንድን حركاውን ማለት ነው كسر فتح ያን ገጽታውን በማየት المعين ማለት የተወሰኑ فتح كسر ተብሎ ማለት ነው ماذا وسكونها እንደገና ምኖቹ ማለት ነው سكون መሆኑን በተጨማሪ ደግሞ مع اعتبار ማለት ግምት ውስጥ ከማስገባት ጋር ግምት ከመስጠት ጋር ማለት ነው ለምን ግምት ከመስጠት ጋር مع اعتبار الحروف حروفዎችን عبره ግምት ውስጥ ከማስገባት ጋር የትኛ ፊደሎች الزائده ተጨማሪ ሆኖ የመጡ ፊደሎችን እነሱንም ግምት ውስጥ አስገብታቸው والاصليه اصليون ፊደሎችንም كلهم في موضعه ሁሉም ምኑ ላይ በቦታው ላይ اصليون ፊደሎችንም زائدونም አይታ اصليونም زائدونም አይታ سكون የሆነውን ፊደል አይታ حركه ያዘውን አይታ እንደገና የፊደሉን ምን ማለት ነው የቃሉን የፊደሎችን ቁጥር ያን አይታ ገጽታውን ስታይ ይሄ ምን ይባላል ይሄ ቢኔትል ከለም ይባላል ያቺ ቃል የተገነባችበት ሆነ ፊደል ማለት ነው ቃሉ ሲገነባ ለምሳሌ አሁን ቤት ሲገነባ ብዙ ነገራቶች አሉ የተገነቡበት ነገር ምን አለ ቆርቆሮ አለው እንደገና ምን አለ ቆርቆሮ እዛው ሲገባል እና ጭቃ አለ ጭድ አለ እንጨት አለ የመሳሰል ነገራቶች አሉ ቃሉ ሲገነባ እንግዲህ አሁን የዚህ ቤት ብንያ ይባላል ማለት ብንያ የተገነባበት የቤት የተገነባበት የሆነው ነገር ሁሉንም የተገነባበት የሆነው ነገር ምን ማድረግ በማየት ማለት ነው طيب ይሄ ቤት የተገነባበት የሆነው ነገር በዚህ ቤት ብቻ خاص ነው የኔ ቤትስ ይሄ ቤት የተገነባበት የሆነው ነገር ይሄ ቤት ሊገነባበት አይችልም ይችላል ጭቃውና ምኑ ታይቶ ማለት ነው ጭቃው ሲሚንቶ ድንጋዩ ምኑ ታይቶ ማለት ነው ብንየትን ከለማ ማለት ይሄ ነው ምኑን ግምት ውስጥ አስገብታ ለምሳሌ ጭቃውን ድንጋዩን ብረቱን ፈሮውን ምኑን አይታ ሲሚንቶን ግምት ውስጥ አስገብታ ብንየትን ከለማ ትላለች ይሄ ቤት ምን ሆነበት አው ብንየትን ቤት ምን ሆነበት የተገነባበት ነገር ትላለ ልክ እንደዛው ያቺም ቃል ስትገነባ ፊደሎች አሉ ቁጥር አላቸው እንደገና ምኖች አሉ ሐረካቶች አሉ ሐረካው فتح كسر ضم يون እንደገና ምን ሊኖር ይችላል سكون ሊኖር ይችላል ሌላስ ምን ሊኖር ይችላል አስሊ የሆነ ፊደሎች ይኖራሉ እንደገና ምን ይኖራል زائد የሆነ ፊደሎች ይኖራሉ ይሄን ሁሉ ግምት ውስጥ አስገብታ እቺ ቃል የተገነባችበት የሆነው ነገር ማለት ነው አሁን ግልጽ ነው ተጨመረ ግልጽ ለለፈው طيب
الله يبارك فيكم يام كما يتكوايا بنية الكلمة ይባላል በዛ ነገር ደግሞ ሌሎችም ይጋሩታል بنية الكلمة ማለት ይሄ ነው አለ رجل ያልከው ለምሳሌ ካየነው رجل የሚለው مثلا على هيئة አለው ገጽታ አለው رجل ያልከው ገጽታውን ይዞ ነው ቁጭ ያለው هيئውን وصفتين صفتም አለው ራሱን የቻለ صفት አለው ነገር ግን ይሄን ይሄንን صفት በሱ ብቻ የተገደበና ያጠረ ሳይሆን يشاركه ምን ይሆናል ይጋራዋል فيها በዚህ هيئة ላይ ማን ይጋራዋል عضد የሚለው ይጋራዋል عضد የሚለው ይጋራዋል طيب በምን ላይ ይጋራዋል ለምሳሌ هيئة ላይ وهي كونه على 3 حروف በምን መሆኑ በሶስት ፊደል ሲገና በሶስት ፊደል ነው የተገነባው رجل የሚለውም እንደዛው ሶስት ፊደል ነው የተገነባው طيب اولها مفتوح የመጀመሪያው فتح ይዟል وثانيها مضموم ነው ስታይ ማለት ነው وعلى ذلك فقس ሌላውን በዚህ ቀይ ሰሂድ ማለት ነው نعم يعني